በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁኝ ውድ የተዋሕዶ ልጆች? ያው ትላንት በለቀቅነው ቪዲዮ የብዙዎቻችሁን አስተያየት አይቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው እኔ ትንሽ ባሪያ ነኝና እዚህ ድረስ የሚገባው ሰው አይደለሁም። ያው መልስ ለመስጠት ያክል ነው የመጣሁት እና በትላንት ቪዲዮ ላይ ካዩዋቸው ነገሮች መካከል በፕሮቴስታንት ወንድሞች የመጣ የሆነች ጥያቄ ግን ደግሞ የምታስቅ ጥቅስ ተጽፎልኝ ነበር ኮሜንት ላይ ነው። እናንተም ኮሜንት ውስጥ ገብታችሁ ማየት ትችላላችሁ። ትላንት የተለቀቀው ቪዲዮ ላይ ኮሜንቱ ምን ይላል? ይሄ ከላይ የምትመለከቱት ነው። ሮሜ 8:8 ላይ በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም የሚል ነገር አምጥተዋል ፕሮቴስታንቶች እና ትንሽ ፈገግ የሚያስብል ነገር ነው። ያው መረጃ ከማነስ አንጻር ነው። ያው መጽሐፍ መምህራኑ እኛ ጋር ሆኑና ሊቃውንቱም እኛ ጋር ሆኑና የሚያስረዳ ሰው ጠፋ። ያው ለማለት ያክል ያው እንግዲህ ከተረዳነው አንጻር እኛ እናንተን በማስረዳታችን እውነት ኩራት ይሰማናል። ያው እንግዲህ ስለዚህ ያው ወደ መልሱ ስንሄድ በስጋ ያሉ እግዚአብሔርን ደስ ሊያሰኙት አይችሉም ማለት በስጋ ስራ ውስጥ ያሉ፣ በኃጢአት ስራ ውስጥ ያሉ፣ ያው በዝሙት ስራ ውስጥ ያሉ እውነት እግዚአብሔርን ደስ ሊያሰኙት አይችሉም። ሐዋርያው ቅዱስ ጳውሎስ እንደተናገረው ገላትያ 5 ከቁጥር 19 እስከ 21 ባለው ላይ በግልጽ አስቀምጦታል እና ገብታችሁ ማየት ትችላላችሁ። ያንን ስራዎች የሚያደርጉ እነዛ እዛ ጋር የተዘረዘሩትን ስራዎች የሚያደርጉ እግዚአብሔርን በእውነቱ ሊያስደስቱት አይችሉም እንጂ በስጋ ያሉ እግዚአብሔርን ያስደስቱት አይችሉም ማለት እነዛ ማለት እኮ እውነት አንተ ኮሚቴ ጋር ልጅም የእናንተ ማህበርም የሉተራውያን ማህበር እግዚአብሔርን ልታስደስቱ አትችሉም ማለት ነው። ምክንያቱም እናንተ ስጋዊ ናችሁ። ስለዚህ ራስክ ላይ ራሱ ጥያቄ አንስተሃል እና መጀመሪያ ጥያቄ ከማንሳታችሁ በፊት ስለ ጥያቄው ምንነት ከጥያቄው በኋላ ለሚመጡ መልሶች በደንብ ብትዘጋጁና ለመረዳት ብትሞክሩ ታላላቆቻችሁን ጠይቃችሁ ብትመጡ ጥሩ ይመስለናል። እኛ ኦርቶዶክሳውያን መልስ ስላለን ኦርቶዶክስ መልስ ስላለን፣ ስለዚህ እህቶች ወንድሞች ኦርቶዶክሳውያን እናንተም ባላችሁበት በርቱ፣ እኛም እንበረታለን። ያው እንደዚህ አይነት ጥያቄዎች ሲመጡ ደግሞ መልስ እየመለስን የምንሄድ ይሆናል ማለት ነው። በአገልግሎቱ አብዝቶ አብርቶ ይጠብቀን። መልካም ቀን እንላለን። ቃሉ ያሰማልን።